ዛሬ ስለ ወያኔ ተቸንከር ትግራይ እናወራለን። ወያኔ ተቸንከር ትግራይ ብያቸዋለሁ። ይሄ የተቸነከረ ኃይል ህዝቡን ቸንክሮ ይዞ ለዘመናት የማያልቅ የማያባራ ችግር ውስጥ የትግራይን ህዝብ ስለጨመረው ስለ ወያኔ ተቸንከር ትግራይ እናወራለን። አያችሁ፣ ከፖለቲካ እንቅስቃሴ ነፃ የሆነ ማህበረሰብ የለም። ስለዚህ አይመለከተንም፣ አንናገርም የሚባል ነገር የለም። እንናገራለን። ስለ ሀገራችን፣ ስለሚያልቀው ትውልድ፣ በረሃብ በድህነት ስለታሰረው የመከራ ዶፍ ዘንቦበት ስላላባራው የትግራይ ህዝብ እንናገራለን። የትግራይ ህዝብ ህዝባችን ነው። የትግራይ ህዝብ ላይ እንደ መጅገር ተጣብቆ ያለው ወያኔ ተቸንከር ትግራይ አልለቀም ብሎ ህዝቡን ለህዝቡ ልማት ቢያመጣ የሆነ የሚታይ ነገር ቢሰራ እና በቃ አልለቅም እኔ ነኝ የምገዛው ቢል አንድ ነገር ነው። ህዝቡን ለድህነት፣ ለሞት፣ ለአካል ጉዳት፣ ለእልቂት፣ ለዘላቂ ችግርና ሰቆቃ እየዳረገ ችግር በችግር ላይ እያመጣ ድህነት በድህነት ላይ ህዝቡ ላይ እየጫነ ይሄ የታሰረ ህዝቡን ይዞ አስሮ እንደ መጅገር ተጣብቆ በህዝቡ ስም የሚዘርፍ የህዝቡን ደም የሚመጥ ህዝቡ በድህነትም በጦርነትም ዋጋ እንዲከፍል ፍቃደኛ የሆነ ምንም የማይመስለው ኃላፊነት የማይሰማው የተቸነከረ ኃይል ለትግራይ ህዝብ ስለማይመጥን የትግራይ ህዝብ እንቢ ብሎ ከጫንቃው ላይ ሊያራግፈው ይገባል። ይሄ ጀግና ህዝብ ካልፈለገ፣ ይሄ ጀግና ህዝብ፣ ይሄ ሐቀኛ ህዝብ ካልመሰለው የትኛውንም ህዝብ፣ የትኛውንም ኃይል፣ የትኛውንም ዘራፊ፣ የትኛውንም በዝባዥ፣ የትኛውንም ጨካኝ ከጫንቃው ላይ አውርዶ የማራገፍ አቅም ስላለው የትግራይ ህዝብ በቃህ ሊለው ይገባል። በቃህ ሊለው ይገባል። ባለፈው አንድ ወዳጄ አንድ ነገር አጫወተኝ። በጣም የሚገርም ነገር ነው የነገረኝ። ኢትዮጵያ ውስጥ ከዛሬ 20 እና 30 ዓመት በፊት በክር በመርፌ የተሰፋ ልብስ የሚለብስ ሰው በየቦታው ማየት አዲስ አልነበረም። ጉልበት ላይ ልብስ ይቀደዳል። ያ በድህነት ምክንያት ጀርባ ላይ ይቀደዳል፣ መቀመጫ ላይ ይቀደዳል። ያንን በሲንጀር አይደለም በእጅ ለብሱ ሰፍቶ መልበስ የተለመደ ነበር። በየስፍራው እናይ ነበር። ያ አሁን ላይ ከጠፋ ኢትዮጵያ ውስጥ የትኛውም ክልል በየትኛውም አቅጣጫ ብትሄዱ እንዳቅሙ ሰው ቦንዳም ቢሆን አጥቦ ንጹህ ልብስ ይለብሳል። የኔ ቢጤ እንኳን በዚህ ሰዓት ኢትዮጵያ ውስጥ በየትኛውም ክልል የተሰፋ ወይም የተጠቀመ ልብስ አይለብስም፣ አናይም። ትግራይ ውስጥ ግን ዛሬ አለ። ትግራይ ገጠር ውስጥ ዛሬ ንጹህ ውሃ የማይጠጣ ህዝብ አለ። ትግራይ ገጠር ውስጥ በሲንጀር አይደለም፣ በሲንጀር አሰፍቶ አስጠግኖ አስጥፎ የሚለብስ አይደለም ያለው፣ በመርፌ አሰፍቶ የሚለብስ ህዝብ ዛሬ ትግራይ ውስጥ አለ። ኢትዮጵያ ውስጥ ወይም ደግሞ ሌሎች ክልሎች ውስጥ ብትሄዱ፣ ኦሮሚያ ውስጥ ብትሄዱ፣ ደቡብ ውስጥ ብትሄዱ፣ የትም ገጠር ብትገቡ ሰው በቃ ይሄን ነገር አታዩ። የተሰፋ በመርፌ የተሰፋ ልብስ የሚለብስ ሌላ የኢትዮጵያ ክፍል ውስጥ የለም። ትግራይ ውስጥ ግን አለ። ዛሬ አለ። ትግራይ ውስጥ ጥልቅ ድህነት አለ ትግራይ ውስጥ። ስለዚህ ለትግራይ ህዝብ ምን ሰራንልህ ነው የሚሉት? ምን አደረግንልህ ነው የሚሉት? ወይስ የትግራይ ህዝብ ሳያልቅ አናርፍም ነው የሚሉት? እስኪ የትግራይ ተወላጆች፣ የትግራይ ህዝብ፣ የትግራይ ዳያስፖራ ይህንን ጠይቁ እስኪ።
እስኪ በጭፍን እነሱን የምትደግፉ እስኪ ማሰብ ጀምሩ። እስኪ ማሰብ ጀምሩ። እስኪ በየትኛው እሳቤ ነው ከዓመት ዓመት ከዘመን ዘመን እሳት ከሰማይ እየዘነበበት ደም እንደ ጎርፍ እየጎረፈበት እየኖረ ይሄ ህዝብ ምን ለማምጣት ነው? ለትግራይ ህዝብ ምን ለማድረግ ነው? እቺን ቀላል ጥያቄ እስኪ መጠየቅ ጀምሩ። እስኪ ትንሽ ሎጂካል ለመሆን እስኪ አስቡ። እስኪ የትኛውን ንጹህ ውሃ ነው? የመቀሌ ህዝብ እኮ የንጹህ ውሃ ችግር አለበት። የመቀሌ ህዝብ እኮ የመብራት ችግር አለበት። የመቀሌ ህዝብ እኮ የመኖሪያ ቤት ችግር አለበት። ምንም እንኳን ሁሉም ሀገር ላይ ችግር ቢኖርም፣ ሁሉም ከተሞቻችን ላይ ችግር ቢኖርም፣ እዛ ግን ትግራይ ያለው ችግርና ድህነት ከሌላው በጣም የተለየና ስር የሰደደ ነው እና ይሄ ኃይል፣ ይሄ የተቸነከረ ኃይል፣ ይሄ ተገንጣይ ኃይል፣ ይሄ ዘረኛ ኃይል ምን አደረግኩኝ ነው የሚለው ለህዝቡ። ደግሞ በጣም ፈኒ የሆነ ነገር አለ። ከእንትን ጋር ከፋኖ ጋር ከምን ጋር ከሻቢያ ጋር ሆነን የኢትዮጵያ መንግስት እንገረስሳለን ይላሉ። ከዛስ ገርስሰህ ምን ልታደርግ ነው? ይሄንን ክልላዊ ይሄንን ተገንጣያዊ አስተሳሰብ ይዘህ አዲስ አበባ ምን ልትሰራ ነው የምትመጣው? ምን ልታደርግ ነው የምትመጣው? ምን ሊያደርጉ ነው የሚመጡት? ቲዲኤፍ ብለህ አቋቁመህ ቲዲኤፍ ትግራይ ዲፌንስ ፎርስ ብለህ አዲስ አበባ ለምን ትመጣለህ? ወደ ደሴ ለምን ትመጣለህ? እዛው እንደ ስምህ እዛው ዲፌንስ አታረግም? ከዛ ከመጣ በኋላስ ይሄንን እንደ ሀገር የማያስብ ጭንቅላትህን ይዘህ ይሄንን እንደ ዶሮ እንትን የጠበበ አስተሳሰብህን ይዘህ ይሄንን ዘረኛና ከፋፋይ አስተሳሰብህን ይዘህ አማራ፣ ኦሮሞ፣ ትግሬ፣ ሲዳማ እያልክ አዲስ አበባ ምን ትሰራለህ? ለምን ትመጣለህ? አየህ፣ አዲስ አበባ ብትደርስም ምንም አትሰራ፣ ማንም አይቀበልህም። በቃ ኢትዮጵያዊ እንደ ኢትዮጵያዊ ማሰብ ጀምሯል። ከክልል አልፎ ስለ ቀይ ባህር ማሰብ ጀምሯል። ስለዚህ ይሄንን አስተሳሰባችሁን ይዛችሁ ወደ አዲስ አበባ ለምን ትመጣላችሁ? ለሀገራችሁ ለህዝባችሁ ያልበጃችሁ፣ ህዝባችሁን ከድህነት ያላወጣችሁ ጠበንጃው ምንድነው የሚሰራላችሁ? ስልጣኑ ምንድነው የሚሰራላችሁ? ለህዝባችሁ የማይሰራ ዛፍ የማይተክል ውሃ የማያወጣ ከተሞቻችሁን ገጠሮቻችሁን የማታለሙ ከቤተሰቦቻችሁና ከቡድናችሁ የዘለለ እይታ የሌላችሁ አይናችሁ የተጨፈነ እንደ አገር ራዕይ የሌላችሁ እንደ ህዝብ ራዕይ የሌላችሁ እንደ ክልላችሁ እንደ ለህዝባችሁ የሆነ ነገር ብታደርጉ እኛ ጋር ቢመጡ የሆነ ነገር ይሰራል ብለን እንጓጓለን። አብይ አህመድ በ7 ዓመት የሰራውን እናንተ 70 ዓመት ቢሰጣችሁ አሰሩ። ምክንያቱም አይናችሁ የተጨፈነ ነው። ሆዳም ስግብግቦች ናችሁ። ስለዚህ ወደኛ አትምጡ። ለምንድን ነው የምትመጡት? አንፈልጋችሁም። ለህዝባችሁም አልበጃችሁም። ወደኛ አትምጡብን። የትግራይ ህዝብ ንቃ። ይሄንን የአስተሳሰብ ድሃ፣ ይሄንን ዘረኛ፣ ይሄንን ከሌላው ህዝብ ሊያባላ ታጥቆ የተነሳ ይሄንን እናንተን ካልጨረስኩ አላርፍም ካለ ኃይል ራስህን አላቅ፣ ከራሳችሁ ላይ አራግፉ። ይሄ አስተሳሰብ፣ ይሄ ተንኪተኛ፣ ጥገኛ፣ ዘረኛ ብሎ ሌሎችን የሚሰድብበትን ራሱን የሚገልጸውን ስም ይዞ ለ50 ዓመት ለ40 ዓመት ምንም ለውጥ ያላመጣ ለህዝቡ ችግር የማያባራ ችግር ምክንያት የሆነ ኃይል ከራስ ላይ ገፈጣል። ወደኛ ደግሞ ለመምጣት እንዳታስቡ። ብትመጡም አልመጣችሁም፣ ብትመጡም አናቃችሁ። ጠባብ፣ ዘረኛ፣ ከፋፋይ፣ ሀገር ሻጭ፣ ተላላኪ ኃይል ወደ አዲስ አበባ ወደ አፍሪካ ህብረት መቀመጫ ምን ሊሰራ ነው የሚመጣው? በቃ ክልል ነው የሚፈልገው፣ መሬት መቁረስ ነው የሚፈልገው። ዘረኛ ነው፣ ጠባብ ነው። ከክልል በላይ አስቦ ስለ ሀገር ስለ አህጉር ማሰብ አይችልም። ስለዚህ እዚህ ምን ሊሰራ ይመጣል? ህዝቡ ተለውጧል። እንደናንተ አይነት አይፈልግም። አትምጡብን። ለመምጣትም አታስቡ። ብትመጡም
ምንም አትሰሩ። ማንም ለእናንተ የሚገዛ የለም። አመሰግናለሁ።